አንቺ ከእንስሳ ጋር እየመጣሽ እኛ እያዳመጥን አይደለም። ማዳመጥ ማንቻልም። ሰው ከሰው ነው የሚመጣ፣ ከእንስሳ አይመጣም። ገባሽ? ሰውና እንስሳ የተለያዩ ናቸው። ሰው እናንተ አህዮች ደግሞ ማለት ነው። ደግሞ ሌሎች አህዮች ደግሞ ያመንዝራ ዝሙተኞች ደግሞ አላቸው። እናንተ ብትችሉ ማለት የእሱን ልብስ የምትቀይሩ ሴቶች ቆማችሁ የምትቀሩ ሴቶች ናችሁ። በነገራችን ላይ የሩታ ማስጠንቀቂያ ይሄ ነው። አንደኛው በቀን አንድ ዳቦ ገዝታ መብላት የማትችል አንዲትን እናት ለአንድ ዱርዬ ወጠጤ ሴትን እንደ ቆሻሻ እየተጠቀመ እንደሚጥላት ወንድ ልጅ ገንዘብሽን ከምትበትኝ ገንዘብሽን እዚች ጋር የሚያወራው ነገር ልንገርሽ። ሰላም ማንጋን ያለን በግራውንድ ወይ ውዴ ሚትሽን ክፈች። እንትን አደረኩትን የሚት አድርጋቸዋለሁ ብዬ ድምፅ ሰምቼ እና ባክግራውንድ ልንገርሽ ማለት ነው። ልንገርሽ የእሱ ነገር መልካም በውስጥ ፈልግሻለሁ። ማርያም መልካም የሆነ ነገር ሰማ ነው። መልካም ሩታ እንደወደድንሽ እንዳከበርሽ ቅጥሃ ከመቀኒ ይብስራቲ ደሃን زياده ደሃን ለላይ ከመቀኒ ባክግራውንድ በትግርኛ ዛሬ ከንሽ ሰብ እንደማረረዩ ለምንታይ ያንሳ ኦዲንሳ ዘይተዳ አዝዛረ ማለት ነው። ስለምንታይ ነፍሳ አይተከብርን፣ ስለምንታይ አይተካላህልን፣ ስለምንታይ ኦዲንሳ አይተከብርን፣ ምንታይ ጥዑ ናሃ ምክንያቱ ተኸትልና ክንከይድ ተኮይና በቃ እዚን አስተካኸል ዘይተስተካኸል እንትኾን ከዓ አፍልጥና አምሬርካ አስሬርካ ምዝራቢ ናይ ምንታይ መለመማጥ ምምስሳብ بسرعة حفتة أي لما متقام حجنا بحق سريس كوين يتزاري مالت زنا جماعة تزاري هندري تقراري تعلم بملاتات بتصحى سريس كوين يتزاري لما كمان حارق تزاري خلتني ويجي باچورو ጋይስ ማለት ነው። እሱ ባልዋ ማለት ነው። ባልዋ ከሷ ጋር ይጭቅጭቅ ከዛችን ወደም ፍቅር የተጫወተ ራሱን እያስከበረ ነው። ኢቭን ተቀባይነት እያገኘ ነው። እሷ ግን በራሷ እጅ ነው ሰው እንዲጠላትና ሰው እንዲንቃት እያደረገች ነው። ይሄ ደግሞ ይቆም እያልን ነው እኛ ይቆም። ይሄ ማየት አንፈልግም። በቃ ከማንም ጋር ልትጋባ ይኸው እያለ ነው እያላችሁ ነው። እኔ አላይም። እሱ ከማየት እንኳን እኔ የሞተ ሰው ቆፍረ ማየት ይሻለኛል ማለት ነው። ልንገራችሁ ማለት ነው። እኔ በቤቱ አልመጣም እየጠሩኝ ነው የሚል ከሆነ ለምንድን ነው ሲደወልለት የሚሄደው? ማን አንሳለው? ስልኩ እጁ አይደለም እንደሚያነሳው ወይስ እንትን ሮቦት ነው የሚያነሳለው? ዛሬ አንድ ነገር ልንገርሽ። ቆይ ሀይ አንዴ እኔ ስለሱ ብዙ ማውራት አልፈልግም። ስለገደል ይግባ ከነ ምናምን እኔ ግን ባጭሩ ማለት ነው አልፈልግሽም እያለ ከሆነ እነሱን እየጠሩ የሚል ከሆነ አይምጣ። እሱም ቢ ካለት ሩታ አትመጣም እኮ እሱም ቢ አልመጣም አላነሳም ካለ ስልክ እኮ ሩታ እኮ ማንንም ይዛ አትመጣም። ራሷን እንደምታስከብራለች ብቻዋን ትመጣለች። እንደ ምን አለ ባደረገው አንተ ተመለስ ሩታ ምን አለ ባስከበር እንዲያው እምቢ ባልካት እምቢ አልመጣም አትጥሪኝ በቃ ብላት ስትደውል አታንሳ ስልክ ወንድ ሆነና አታንሳ ስልክ ያኔ ተስፋ ቆርጣ ብቻዋን ትመጣለች። ሲደውልልህ እየሮጥክ መጥተህ ግን ሚዲያ ላይ ማጣጣሉ ግን ደስ አይልም። ገባ? ምንም ሳይኖርህ ነው እዚህ እንድትደርስ ያደረገችው። ምንም ሳታውቅም ብዙ ነገር እንድታውቅ ያደረገችው። ትናንትና ጥሩ ነገር ያደረገልህ ሰው፣ ትናንትና ምርኩዝ የሆነልህ ሰው ግን ዛሬ ምርኩዝን ከጣልኩ በኋላ ግን ልትረማመድበት በጣም ሽል ነው። ገባ? ሚስትህ ናት። እች በጥሩ ነገር ብታመጣ ጥሩ ነገር ብትሰራ ኑሮ እኮ አንተ እኮ ትከበራል፣ ሚስትህ ትከበራል፣ ልጅ ይከበራል። ገባ? ሌላ ሌቭል ላይ ናቸው የምትሆኑ። አየህ፣ በመጥፎ ነገር አስመጥታት እንዴት ህሊናህን ይተኛ? እንዴት ይሰራል ህሊና? እስከ ስትተኛ አልጋህ ላይ ስትሄድ እስኪ የምትሰራው ኢቨን አልጋችን ላይ ስንሄድ እኮ የምንሰራው ስራ አእምሯ ይችላል የሚጻፈው ያን እስከ አስበው እስከ ዞር ብለን እስኪ ሚስቴ ምን ያደረግኳት ነኝ? የልጄ እናት ነኝ። ልጄ ከሚስቴና ከኔ ምንድን ነው የሚማረው? እሺ ለልጄ እንኳን አንተ መልስ ትሰጠዋለህ፣ ታስረዳዋለህ። ገባ? ድራማ ነው እንኳን ልትለዋለህ። ልጅ ግን ለሌሎች እንዴት ነው የሚያስረዳው? በምን አንግል ነው የሚያስረዳው? እስኪ ለልጅ ለሚስት አትሰብላት። ቆይ አባቷና እናቷ ይሰብላት። እሷ እኔ እንጃ የእሷ አባትና እናት ለራስ ምን እያደረጉ እንዳሉ አላውቅም። ልጃቸው ለምን ቀሙታ እንደማያመጡ አላውቅም። እህቶቿ ደግሞ ማትረቡ ደግሞ እህቶቿ ደግሞ አላቸው። ከእናንተ አይነት እህት ገደል መግባት ይሻላል።
መሀል መሆን ይሻላል። እኛ የምናውቀው እህት እናንተ የምታስተምር ከሆነ ረስቸው ነበር እንዲ እናንተ የምታስተምር ከሆነ ምንም ነገር ቢፈጠር ምንም ነገር ቢደረግ ማንም ሰው ከእህቱ ጎን ነው የሚሆነው። አይነው ከእውነት ጎን መሆን አለበት። ግን ይህ ስራ እስከሆነ ድረስ አስተማሪ እስካላችሁ ግን ከእህታችሁ ጎን መሆን አለባችሁ። እየመጣችሁ የእህታችሁ ባል እያመገዛችሁ እህታችሁ ከምታጣጡ እህታችሁ ወደ ራሷ እንድትመለስና በራሷ አይዳ እንድትመጣ ብታግዘዋት፣ መጥታችሁ ኢቨን አዲስ አበባ ድረስ ከሷ ጋር ብትሰሩስ፣ ከዚህ ስራ እንድትወጣ ብታግዘዋት። በጣም አስመሳዮች ናቸው። እኔ ደፍራችሁ አላውቅም፣ ግን እንድንደፍራችሁ እያደረጋችሁ ነው። አታናጉሩን። ኸላስ አርፋችሁ ተቀመጡ። እህቶች ያለ ራሱ አንቺ ደግሞ እህቶች እንዲስተካከሉ አድርጌ አንቺ እሺ ራስሽ ዝቅ አድርገሻል። አንዴ እህቶች ለምንድነው ራሳቸው ዝቅ የሚያደርጉ? ለምንድነው ብዙ ሰው እየሄደ ኮሜንት ለነሱ የሚሳደቡ? ለምንድነው ዝቅ የሚያደርጓቸው? ለምንድነው አንቺ ለቤተሰብ የማታስከብሪ? መቼ ነው የምታስከብሪያቸው እህቶችሽ? መቼ ነው ራስሽ የምታስከብሪ? መቼ ነው የምትከባበሩ? መቼ ነው የምትቀራረቡ? እስኪ እህትነት ምንድነው ለእናንተ? እንዴ ማዶ ለማዶ ተቀምጣችሁ ስደት እንዳላችሁ ያቺ ሌላ አይዲያ ይዘት መጣላችሁ፣ አይዲያ ሌላ ይዘት መጣሉ። ለምን በሩታ አይዲያ ከሰራችሁ ከእናንተ በቂ ናቸው። እንዴ እናንተ ጠላት የእህታችሁ ጠላት ለማስደሰት እህቶችን ተጣጥላላችሁ። ምን አይነት እህቶች ናችሁ እናንተ? እንዴት ነው የእናትህ ልጅ የአባትህ ልጅ እንዴት ነው አሳልፎ ሌላ ሰው የሚሰጥ ለኮሜንታተር ሲል? እንዴ ለምን 1000 ቪው አይኖራቸውም? ደግሞ የሚረባ ቪው እኮ የላቸውም። እህታችሁ አታጠጥላችሁ እንዴ? እህታችን አመግሳችሁ እህታችን አግዛችሁ እንኳን የሩታ ኦዲንስ እኮ ለእናንተ በቂ ነበረ እኮ። ብትመጡ እሺ ጊዜ ያጥፋ እህት ናት። እህት በጥፋቷ ላይ ጥፋት መናገር ሳይሆን ለጥፋቷ ማስተካከል ይቀድማል። አብርሃም እኮ ባዳ ነው። ገባችሁ? እንዲያም በእህታችሁ የተረማመደ እንዲያም የበደላል በላይዋ ላይ ዝሙት የሰራ በላይዋ ላይ ሌላ ሚስት እያስረገዘ ቃል ኪዳኑ ሳይፈታ ከሌላ ሚስት ጋር ደብረ ዘይት ሄዶ ባህር ውስጥ የገባ ነው። ሆቴል ውስጥ የተኛ ሰው ነው። ለዚህ ነው ታዲያ የምታመኩሱት ዛሬ? የእውነት ድራማ ነው። የእውነት ግን ይሄን የምታስተምሩን እኛ ይሄን የምታስተምሩ ሜዳ ሴት ልጅ ነው የወለደችው። ገባችሁ? ሩታ ወንድ ልጅ ወልዳለች ብሎ ልጆቻቸው ይሄን የምታስተምሩት እንደዚህ እንዲያደርጉ ለምንድነው? ጥሩ ነገር ማታስተምር? ለምንድነው? ብልግና ነውር እንደሆነ ዝሙት ነውር እንደሆነ የባልሽ የእህትሽ ባል እህትሽን ከበደላት እህትሽ ከዛ ስትረስ እንዴት ማውጣት እንዳለበት ማስተማር አይቀልም? እድገት አሁን አንቺ የተማርሽ ልጅ ነሽ፣ በማስትሬት ዲግሪ የተመረቅሽ ሴት ዋይ እዚህ ጨምላቃ ስራ ገባሽ? ሜላት አንቺ ለራስሽ ዋይ እዚህ ጨምላቃ ስራ የገባችሁ? መጨማለቃችሁ ማይቀርም ጥሩ ነገር በጥሩ ነገር አጨማለቁ እንዴ? ከኢትዮጵያ ለምታገኙት ብር ነው። በደንብ በሰራተኛ መንግስት ናችሁ እናንተ አይደል እንዴ? እንዴ እናንተ የሰው አስተማሪ እኮ ናቸው። እድገት አንቺ ቆይ አንቺ የአንቺ ተማሪ እስከ አንቺ ምንድን ነው የሚማሩ? ወይስ በታች ኔትወርክ የሚባል የለም? ዋይፋይ ምናምን የለም? የአሁኑ ጀኔሬሽን አይደሉም የምታስተምራቸው አንቺ ልጆች። እነዛ ከአስተማሪ የማይጠበቅ ስራ ነው የምትሰራ። አርፋችሁ ተቀመጡ በቃ። ከቻልሽ ሰው የሚያስተምር ካልቻልሽ ደግሞ እህትሽ መንቀፍ አስቋቋሩት በቃ። ከደስታ ጋር ትምጣ ከገሞች ጋር ትምጣ ለሷ ትየላት። አንቺ መምከር ያለብሽ እየወጣሽ ምከር እንጂ እሷ እያጣጠርሽ ይባላል ከፍ ማድረግ። ማንም የሚወድሻቸው ለአሁን የሚወድሽ ነገ ጠዋት እኮ ይጥሉሻል። እስኪ ነገ ጠዋት ከባሏ ጋር ትታረቃለች። እህትሽ ምንድን ነው የምትይው አንቺ? ከእህትሽ ጎን ብትሆኚ ግን ማድረግ ያለብሽ ነገር እስካደረግሽ ድረስ ምንም አይሰማሽም። አሁን ግን ከእህትሽ ጎንሽ አይደለሽም። ሞር እድገት አንቺን ነው የምናገረው። ስለዚህ ሩታ እህቶች ራሳቸው እንዲያስከብሩ መምጣት ካለባቸው ጥሩ ነገር ይዘው እንዲመጡ እንደተከበሩ እንዲኖሩ አድርጊ። በልባችን በጥሩ ቦታ ነው የተቀመጡ። ግን በእንደዚህ የሚቀጥሉ ከሆነ በእንደዚህ ከሆነማ ሄርሜላ ለምን እንጠላታለን? ለምን ሄርሜላ ማጥላት አስፈለገ? ህዝብ የማይወክል ስራ ስለሰራች አለ ሄርሜላ ይጠላላል እንዴ? ከሷ ተችላችሁ መገኘት ነው እንጂ ከሷ ብሳችሁ መገኘት ምን የሚል አማርኛ ነው? ስለዚህ ይህን ነገር መስተካከል አለበት። እህቶች እና ሩታ ተስተካከሉ፣ በቃ ተስተካከሉ። እኛ እስካሁን ተስፋ ያልቆረጥነው ከዛሬ ነገ ይሻላል በማለት ነው። ሞር ሩታ አልፈልግሽም ያሉኝ ወንድ እንኳን በድሎ ባይበድለኝ አልፈልግሽም ከተባልኩ አልፈልግሽም፣ አልተፈለኩም። ባልተፈለጉ ቦታ ላይ መገኘት እንደሌለብኝ አስተምሪኝ እንዴ። ማን ነው የሚባለው?
እኔ ጥሩ ሰው ነበረ የሚመስለኝ አስመሳይ ውሻውላ አፈር ብሎ ይሄን አቤላን ወላይ ባየው ኖሮ እኔ ይሄ ሰውነቱ እንዳጠቃላይ ምንም ነገር እንዳይረባ ነበር ማድረግ አሲድ ደፍቼ ሌላ ዴብ አይደለም መናገር እሷ ናት ራሷ ማስከበር ያለበት ላ ማሬ ዛሬ እኮ የተናገረው ነገር እናንተ ላያችሁ ፈለገኝ ነገር እሷ ራሷ ታስከብር ምንድነው ኮሶ ግረግር ሄርሜላ ትጎዳለች ነው እኮ ያለው እዚች ጋር ልጅ አቅፋ ተቀምጠ ሴትዮ እኮ ለነሱ ምንም አልመሰለች አሻንጉሊት ነው እንደ መሰለቻቸው ለሩታዬ ልጅ አቅፋ የተቀመጠ ሴትዮ ያለባት እንታሳድገው ለነሱ አላሳዘነቻቸውም እዚች ጋራ እዚያ ጋራ ያለ አግባብ ያለ መንገድ ትዳሩን አፍርሳ ለመጣች ሴት ነው እኮ ትጎዳለች እንደዚህ ትሆናለች ስትፈልግ ለምን ገደል አትገባም እዚች ጋራ ከህፃን ልጅ እኮ እያሰደገች ያለችው ነገ በነገ እኮ ምን ትሆናለች ወላሂ እኔ አንዳንድ ቀን እፈራላታለሁ ልጅ ምን ያደርጓታል ብዬ እነሱ እሱን አላየሁም እሱን አላሰቡለትም ለሷ ልጅ መያዙን አላስተዋሉላትም እኔ ልጁን ከውጭ አግታው ብለው አስበው እንደሆነ እኔ አላውቅም ልጅ እኮ የአብርሃም ከፋያ ነው ሁለታቸው ነው እንደ የወለዱት እዚህ ጋር ቢያንስ ለሩታ በያዝ ነው ፎቶ ነገር ጥሩ ነገር ቢያደርጉ ጥሩ ነገር ቢናገሩ መልካም ነው ሩታዬ ደግሞ እነዚህ ውሽሞች ደጋፊዎች አቤላና ይሄ ሽንታም ሰውዬ ጥርሱ አንድ በኩል ተሰበረ ወላቃ ልጁን እዛ እንዳትመጣ እኔ አንድ ነገር ምለው ነገር ቢኖር ትላንትና ልጁን አቅፈው ነበር መሰለኝ ከትላንቱ ደም እንደዛ እነሱ ሲከራከሩ እነዚህ እንደዚህ ሲሆኑ ልጇን አጠገብ ካሜራ አታውጣው በቃ ቢያንስ ለኛ መውሰድ ከፈለገች በጥሩ ነገር ትወስድ ለኛ ከናፈቀን ሰዓት እንጂ እዚህ ጋራ ውዥንግር እየተፈጠረ ልጁን እኔ ልጅ አንጀቴን ነው በላኝ ከትላንት ወዲያ በቃ እነሱ እንደዛ ሲሆኑ ያቺ ሄርሜላን ቆማ እንደዛ ስትል እኔ ባባ ይላል ደግሞ ልጁ ወላሂ አንጀቴን ልውስ ነው ያለው እኔ ግን ልጅ የለኝም አላገባውም አንጀቴን ነው በቃ እንትን ያደረገኝ ግን ለምን በቃ እሱም ለልጁ አላሰበም ቢያንስ እኮ ይሄ ልጅ እኮ አሁን ላያቅ ይችላል አሁን ምንም ነገር ግን ይሄንን ቪዲዮ ማያቱ አንድ ቀን አይቀርም ሰውን ባትፈሩ ግን አላህን ፍሩ እናንተ በቃ ውይ እስከ መቼ ድረስ ነው በቃ እኛስ እንደዚህ ተቃጥለን የምንኖረው በቃ እኛ እሷን በወደድናት እሷን በእንትን በተከተልነው ነው እንዴ እናንተ ተስፋ መቁረጥ አልቻላችሁም ለምን እንደሆነ አናውቅም አንተ በምታሳየው ነገር ነው ቆኛ ተስፋ መቁረጥ ያንቃተን ሲጀመር ደግሞ እኔ ከሷ ጋር እንድትሆንም አልፈልግም ከእንግዲህ በኋላ ወላሂ አይንህን ማየት ነው ያስጠላኸኝ አብርሃም አይንህን የረገጥክበት ማየት ነው ያስጠላኝ ምክንያቱም በምታረጋ ቆሻሻ ነገሮች አንተ በምን ተፈጥረህ እንደሆነ ከየት እንደመጣህ ራሱን ያላቅ ሰው እኮ ህሊና ይኖረዋል ቢያንስ አንድ ቀን ከሰው ልጅ ጥሩ ነገር አሳልፍ ያለው ብሎ እሱን መልካም ነገር ያደርጋል አንተስ የኖርክበትን ነው የረሳኸው ያሰለፍከው ነው የረሳኸው ከየት እንደመጣህ ነው የረሳኸው ዛሬ ሩታዬን እዚች ጋራ ሚዲያ ላይ ካሜራ ላይ ደቅነክ እሷ እንደዚህ ለማድረግ ለሩታዬ ቆይ ያጋባት ቢያንስ ተከባብራችሁ አክብረሃት ጥሩ ነገር ይጥምሽ በቀኝ ካንቺ ጋር ጥሩ ነገር አለኝ ብለህ ካሜራ ካንቺም ሆነ ከካሜራ ጀርባም ሆነ እሷን አክብረህ ከወጣ ደግሞ አይመለስ እሱን ደግሞ ተጠብቅ ያቺን ጊዜ ደግሞ ጠብቅ ወላሂ ያኔ ዞር ብሎ የሚያይህ ሰው የለም እንደ እብት ሆነሃል ግን ሲጀመር አንተ መጨረሻውም ደግሞ እብት ሆነን የምትቀራው እኔም ከአንተ ቤተሰብ ወደው ሀይሚን ብቻ ነው ምክንያቱም ውሸት አታውቅም እሷ አንተ ግን ከየት እንደመጣህ ቤተሰብ የምታሰድብ ዘመድ አዝማድን የምታሰድብ የመጨረሻ አህያ ነህ አህያ እንኳን ጥቅም አለው ውሃ ያመጣል ቤቱን ያውቃል አንተ ቤትን ማታውቅ አህያ ቤትን እሷን እንደመሰላል ተጠቀሙ ያኔ እኔ እውነት ሩታን ማከብራት እና መወዳት በምክንያት ነው እሷ አታውቀንም እኛ ግን አውቃታል በሚዲያ ስለምናውቃት ማለት ነው ግን ከእውነት ጎን ከቆምና እሷ ዋጋ የከፈለች ነው እዛ የሞተችው ዘቃ መስሎ ሰው ያደረገችው አሁን ደረቱ ሲሰፋ ብር ሲቆጥር ሌላ ሴቶች መተው ሲጀመር እንዲሁ በጠቅላላ 4 ነጥብ ለሴት ጭን ብሎ የወለደው ልጅ የሚከዳ ባለጌ ትውልድ አበላሽ
በቃ የታሪክ አተላ ብዬ ነው የምለው። ሌላው ይቺ ርቱ የሆነች አዛባ የሆነች እህቱ ማለት ነው እንዴ! ሰው እኮ ድንጋይ የሚወረወረው ሰው አለ ወይ ተብሎ ነው። የመንገድ ዳር ገበሬ ማለት ነው ወንጭፍ ሲወነጭፍ ሰው አለ በመንገዱ ብሎ ነው፣ ዝም ብሎ አይወነጭፍም። እና ሰው ይታዘበኛል ምንድን ነው እያወራሁት ያለሁት ብላ እንኳ ቆም ብላ ልታስብ አልቻለችም። በጣም ያሳፍራሉ በእውነት በጣም ነው የሚያዘንባቸው ማለት ነው። ይሄ ሬሳ ማለት ነው። ይችንም አሳቅፏት ነገ ደግሞ ወደ ሌላ ሴት ይሄዳል። ለሴት ጭን ብሎ እኮ ሚዲያ ላይ ላገኛት። በነገራችን ላይ እኔ ሴት ልጅ ነኝ፣ ሴትም ልጅ አለችኝ። ሴት ሆኖ ሴትን እንትን አላለም፣ ግን ባባ እያለው እኮ ሊያወራና ዘወር ብሎ እንኳ ሊያየው እንኳን አታዝኒም? በእውነት ለሴት ልጅ አታዝኒም? ነገ እኔም ይደርስብኛል። እኔ ባይደርስብኝ በልጄ በሴት ልጅ ይደርሳን ብለሽ ሳታስቢ ትዳር ውስጥ ገብተሽ አንቺ ባትመጪ እኮ እነሱ ትዳራቸው ቢጣሉም ይታረቃሉ። ብዙ ጊዜ ተጣልተዋን ታርቀዋል። እኔ በነገራችን ላይ ሁላቸውንም በሚዲያ ነው እንጂ የማውቃቸው በአካል አላውቃቸውም። ግን ጥሩ አይደለም። ባልዬ ነሽ። አንቺንም ሲጀመር በሰፈሩት ቁና ይሰፈራል። አንድ ሰው በሰፈርሽው ቁና ትሰፈሪያለሽ። ለአንቺ ችግር የለውም። ግን አንተ አብርሃም የምትባል ሰገጤ ባዶ ጭንቅላት ማለት ነው። እንዴት እንደምንጠላህ እንደዛ እንዳላከበርን ማለት ነው። ባለጌ ነህ እና ቤተሰቦች በተለይ ቆም ብላችሁ ልጃችሁን ምከሩ። ይሄ ባለጌ ልጃችሁን ማለት ነው። ብር ዶላር ያስቆጠረቻችሁን ልጅ መካድ የለባቸውም። እና ይሄን ለማለት ነው። በእውነት አውግዙ። አንድ አለችው ሩትዬ የቲክቶክ የሚዲያው ቅመም በተናገረች የምትባል ፈገግታዋን ለመናገር እንኳን አስተውላ ነው የምትናገረው። ሌላው አንዳንድ ቅድም እንዳልኩት ባልቴቶች ማለት በራቁት ፎቶ አንስተው ሩታ ልጇን እኮ ታስባለች። አብርሃምን እንኳን ባትፈልገው ነገ ልጇ የእሱን የራቁት ገላ ቪዲዮ በሚዲያ ሰፈራችሁት ቁና አላህ ይስፈራችሁ። ምክንያቱም ልጅ አላችሁ፣ እንዲሁም ግማሾቹ የልጅ ልጅም ይኖራቸዋል። በልጆቻቸው አገኙት ያኔ። ስለዚህ አብርሃም በጣም ያከበርን ደግሞ በሷ ላይ ነው። ምክንያቱም ጅልና የሆነ ነገር እንኳ በልበ ሙሉ ስትለው እንጂ በቃ እንደ ሩታ ልብህን ገትረህ በራስ መቆም አትችልም። ልብህን ሞላ። ወንድ ልጅ አይደለ እንደ ግን እንኳን ወንድ እኮ ሴቶች እኮ ነሻጣ እኮ ነን። ላመንበት ነገር አንገታችንን እንሰጣል። አንተ ግን ያ ብቃት የለህም።
እኔ በነገራችን ላይ በጣም ስለ አስመሳይ ኤፍሬምም ማለት ነው ተልኮ የመጣ ኤፍሬምም ርገጭው ትንሽ ያነ በገንዘብ ተገዝቶ ነው በቃ እሱ አለ አይደለ የሰውን ባል በቃ አፍርሽ ገንዘብ እሰጥሃለሁ ይሄ ጋር ጅል ስለሆነ ተጠቀመበት ብለው ተጠቅሞበታል። ግን አብርሃም ነገ ትቆጭበታለህ። ሩትዬ ነገ ምን እንደያዘላት አታውቅም ያኔ በእውነት ምክንያቱም ጀግና ሴት ስለሆነች እስቲዋት ልጇን ጠዲያ አድርጓ ጠዲያ ብላ በቃ አይከፋት። ሁልጊዜ እንዲሳቀች ነው የምናያት። ደግሞም እስከ መጨረሻ የምትስቅበትን አላህ ያስተካክልላት በእውነት እና ይሄ የአብርሃም ጓደኛ ገደል ነው የከተተው። ያኔ ገደል ይክተትህ እንኳንም ገደል ገባ። ያኔ ይቺ ነገር አሁን በእውነት እና የሩታዎች እናቶች እንደ እርሜያቸው ኑሩ። በእውነት እኔ ከታችኝ በጣም ታዘባቸዋለሁ። ምን አይነት ዘመን ላይ ነው ያለን ነው እንዴ? እኔ እኮ የታናናሾች ጋር ሳወራ እኮ አንስማማም። ምክንያቱም የእርሜ ገደብ አለ። እኔ በእኔ እርሜ ያለው ጋር ነው ምግባባ